Salam. Hello guys, it's Jovan and you know what time it is? Wait a minute. Who are you? ሁላችንም ማስመሳዮች ሁላችንም እዚህ ጋር ያለነው ውስጣችን አሯል። Wow! Beautiful! እንደው ብርድ ይለኛል ሰሞኑን የምን ኮሮና የናሽ አንቺ ሰዎች ነው ፎሎ ማድረግ Let's go. አንቺ በእኔ ህይወት ባትመጪ በህይወቴ ሀብትን ባታረጊ ኖሮ ማብራት ተሸክሞ የሚቆመው ያ የብረቱን ፖል ታቀበልሻ እሱም በኝ በድን ነበር መሆኑ። ውይ እኔ ገብጋባ ነኝ እናቴ። እኔ ያሳነስኩብሽ እንደውም ይኸውልሽ ፖሉን ብቻ አይደለም የተሸከመው ማብራት አለ አይደል? እሱም በኝ ጠፍቼ ብን ብዬ ቀር ነበር አንቺ ባትኖሪልኝ። እኔ ዘንድሮ ግን ፈጣሪ ፍቅራችንን ጠብቆታል። ዘንድሮ የዘንድሮ ምን ለየው? በየአመቱ ከአመት አመት እየጠበቀን ነው። ምንድነው እንዴ? ሁሌ ቫለንታይን ሲደርስ እኮ ማለት ነው 3 ወር ሲቀረው ነው የምንለያየው። ቫለንታይን ያልሽው? ቫለንታይን አንድ አይነት ለብሰን ነው እንደውም ዘንድሮ እናከብራለን፣ ቀይ በቀይ አድርገን። ኦኬ አንተ ከንቱ መበዝበዝ ነው። ቶሎ ብለው ነገር ፍጠር። እኔ ምንሽ ሄዋን ግን ምንሽ ሄዋን ነው እንዴ? ከሄዋን ጋር ምን አገናኘው? ይሄ እንዴት ነው ምን አገናኘው? ሄዋን ያዳም እኮ ነው እያልኩሽ ያለሁት። ተረጋጋ። ታዲያ ምን ያስጮሃል? ምን ያስጮሃል? ፍሬ ከበል እምቢ አለ አንዴ። እሱ አሻፈረኝ። መጀመሪያ ልቆ አሻፈረኝ አለ። በግድ ከበላ በኋላ አንዴ ከገነቱ የተረወረው በእናንተ ምክንያት። ምንድነው ዘንድሮ ማልተጣላህም? ምንድነው? ምን ማለት ምን እያልሽ ነው? ላይ ተረጋጋ። በቃ ታጠፈች እኮ አታየትም እንዴ? ተረጋጋ። ምንድነው አንተ? ይኸውልህ እኔ በየአመቱ በፈረንጆቹ እየቆጠርኩ ወይ ማለት ነው አልሽትም ነበር። በዚህኛው በሀገራችን እየቆጠርኩ አልተበላውም። ፌብሩዋሪ ደርሶ አንተ ቫላንታይን ምናምን ብለህ ለትንሽ እስኮን አትጣጣም እንጂ ተበልተሽ ነበር ያራደልች። አንተስ? እኔማ 3 ወር ምናምን ነገር ብዬሽ እኮ ነው የተጣለው። በቃ ምን እግር ስር መውደቅ ነው ካለፈ በኋላ ፌብሩዋሪ 14 ካለፈ በኋላ እግር ስር መውደቅ በነጋታው ሰይጣን የተነስቶብኝ ነው ማለት ነው። ጋሽዬ ባሪያው ሰላም ኖት? ካስተረው በኋላ ቆየህ እኮ ምንድነው? አዎ ትንሽ እየበላው ምንም አሰራ ትምህርቱ እንደሆነ አቁመዋል። ያው የምሰራቸው ስራዎች አሉ ከጎን ለጎን ለዛ እኮ ነው። አይ ቶስ ለምንድን ነው የፈለጉኝ? ጋሽዬ ለምንድን ነው እንካ እስኪ እናቴ ጋር ደውልልኝ። እንዴ እናቶት በህይወት አሉ እስካሁን? እናቶት በህይወት አሉ? ምን ማለት ነው? ስንት አመቶት ነው ደርሶ? አረ እንደዛ አይደለም። ስንት አመቶት ነው? 7 አመቴ ነው። እኔ ግን አንድ ፍሬ ልጅ እኮ ነኝ። አንተ እናቶት ስንት ማለት ነው? 67 ሆነች በግምት። ውይ ባበልጥ። እሺ የትኛው ጋር ነው የምደውለው ጋሽዬ? ማሚ ሁለተኛ ላይ ቶሎ ጠራ። አምጦስ ተነስቷል መሰለኝ። ሄሎ ማሚ፣ ሄሎ አንተ ምን ይሄ ነው? ቶሎ አመጣም እንዴ? በሩ ልዝጋው እንዴ? በጊዜ አገባም አንተ ምን ይሄ ነው? እስቴል በቃ ቶሎ እኮ እስቴል በቃ ቶሎ ነው። እሺ አባዬ ረደል ምንድነው አንተ? ማሚ ጋር ደውል ብዬሽ አባቴ ጋር ሱስ የጀመርኩኝ እኮ ነው የሚመስለው። ና ምን ሆኖ ነው? ሱስ የጀመርኩኝ እኮ ነው። ና እስቲ እና ምቀኛና አሲድ መኪና ገዛኸኝ እኮ አያችሁት? ቀኖች ወይኔ ነርቼ ሳልጨርስ ነርቼ አደረት ገባብኝ። ኧረ ወይኔ ገባብኝ። ወይኔ በቃ የፈለከው ብር እሰጥሃለሁ። ተነስ ነው በቃ ብር ነው ያልከው እንዴ? ውሸት አመጪው ምን? ወይኔ በጣም እናቴ ተመሳሰሽ ብር እሰጥሃለሁ። ቴንክ ዩ ብራዘር። እሺ አመሰግናለሁ። ድጋሜ ለመግጨት ያብቃ። ትንሽ ነው ጉልበቴን ነው የሚያዞርኝ። ደህና ነኝ። ይኸው ደህና ነኝ። እግዚአብሔር ቴንክ ዩ በጣም አመሰግናለሁ። ሄሎ ኧረ ሰውዬ ቤት ኪራይ ክፈል። ላይ እኮ 100 ሺህ ብር ገባ። እንዴ ምንድነው የምትለው? ወይኔ ግሬ አባዬ እዚህ ጋር ምን እንደሚለየው ለ2 ሚሊዮን ብር ብለህ አባትህን ትረግጣለህ ወይ እንዴ? እና ምን ትጠብቃለህ? እርግጠኝና ተቀበላ። አባዬን ያረግጥህም እንዴ? እወድሃለሁ እኮ አትረግጠኝም? ቶ እንደሆነ ሄጄ አያቴን ረግጬ አልቀበልም። እኔ
የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላል አይደለ? ከሰኞ እስከ ዓርብ ንጹህ ነው ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ የት ነበር ካንተ? ማን የላከ? የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደግሞ ድጋሚ ይሄ እኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር። አትከራከረኝ እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ እንዴ ለወጣ ስለሆነ ደሞዝ ትወስዳለህ? ሽሜ ቦስ ሰላም ነው? ሰላም ነው አለን። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ አረ እንደዚህ ና ደሞዝን ውሰድ ቀልዱን ትተህ እንዴ ምን እያደረገ አንተ? ይሄ ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ይሄ ደሞ ይሄ ስራ ሽሜ ወለ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው 2 ሳምንት 2 ሳምንት ነው። እሺ አንዴ ደሞዝ ትወስዳለህ። አንዴ ለወጣ ስለሆነ ይኸውልህ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቼ አትወጣለሁ። እኔ ስለማልመጣ ሰኞም ሽሜ ወለ እኔ ያለው እሺ አይ አው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም? አይ ሳምንታው እየሰራ አይደለም ነው ጨረስክ እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ እሺ ስጠኛ ምንድነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይላ ይኸውልህ አንድ ቀን ታገሰና ሰኞ ውሰድ መጣ። ሰላም ነው አባ? ሰላም ነው እንደሚ ስኳር ምናምን ታገናኛላችሁ ተብዬ። ኦ ሹገር ምን አነሳሳው እንደሚ? ከበደኝት ህይወት ከበደ። አይ ዘመን ወጣት ታስቃላችሁ እኮ። እሺ ምን አይነት ይሁንልህ? ስንት ዓመት ምንድነው? አረ ምንም ትሁን መስፈርትህ ንገረኝ። ምንም መስፈርት የለኝም። ለምን ግን ባይሆንም? እውነት ምንም መስፈርት የለህም? ምንም። እንደዛ ከሆነ አላጣልህም። እንደዛ ከሆነ አላጣልህም። እና ተከተል። እሺ አንተ ስጠው ተቀበል። አንተ ጫማውን አንተ በአንተ ቤት አገኘው ብለህ ምናምን ነገር ላጥላጥ ምናምን ልታደርግ አዎ አይ ነኝ ነተኛው ለኳምባላ እዚህ አካባቢ ለቀቅ። ምን እያፈርክ ነው? እዛ ለሜዳ ላፈርክ ሌላ ቦታ ላይ አይቻ ሂድ። ቀጥ ብለው እንደዚህ ሆኖ ቀጥ ብለህ ትሄዳለህ። ዶክተርዬ ምንድነው እንደዚህ አቻኩል የጠራኸኝ? ምን መሰለህ ውሻ ታማብኝ እኮ ነው። በእናትህ ምን ነው የታመመው? እኔ ውሻ ነገር አያስችለኝም። በእናትህ ቶሎ ይኸው ምን መሰለህ 1 ኪሎ ስጋ ገዝቼለት ከመብላቴ በፊት ሻወር ልገባ ብሎ ሻወር ቤት እኮ ነው ወድቆብኝ የተሰበረው። በእናትህ ምን ነው የተሰበረው? ሌባ ጣት ነው መሰለኝ። በቃ ይኸው እያቃሰተ ነው። ለምን አይሞትም? ለምን አይሞትም? እንዴት አንተ ለውሻ 1 ኪሎ ስጋ ትገዛለህ? ምን ማለት ነው እንዴ ዶክተር? እሺ አሁን እንደዚህ አቻኩል የጠራኸኝ ለዚህ ነው አይደለም? ምን መሰለህ ነገ ወደ ውጭ እንሄዳለን ከውሻዬ ጋርና እንዳይሰባጎልብኝ እኮ ነው በረረው። ለምን ይዘኛ ትሄድ? እኔን ይዘኝ ሂድ። በእንስሳ ነው የተመዘገበው ፓስፖርት ላይ። ዋው አንተ አቅልል እንጂ ምን ነው ታይምሻል መስለም እንደ ይሄው ሂድ ስራ ብላ እንደ የመጣው ምን ሆነ እኮ ነው እናትህ ምን እዚህ ከውሻ ጋር ውሻ ሂድ ባለሱቅ እናቴ እንዳለችክ የብልጥ ስጠኝ። ምን የብልጥ? በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን የምታይሽ? እስከዚህ እጂ የብልጥ እኮ ነው ያልኩህ። ምን አባሽ ነው የምታወሪው አንቺ? ባለጌ ስድ እጂ ከዚህ እንዴ ምን የምትይው? አይደለም የብልጥ የብልጥ ጥጥ የብር ጥጥ። አዎ በይተው አንቺ ሌላ ነገር ውስጥ ታስገብኛለሽ። በልስታት የብር ጥጥ። ሰላም ነው አባ? የላፕቶፕ ሰላም ነው አባቴ። ስፓርታከስ አለሽ እንዴ? ምንድነው ዝቅ ብለህ የምታወራው? ስፓርታከስ አለ እንዴ ብለህ አታወራም እንዴ? እዚህ ጋር ኖ ፍሪደም የሚለውን ልጨው ነው የፈለኩትን ማውራት ይችላል። እሺ ወላ 5x ፊልም ቤት ለምን ተባለ? ይሄው ከ3 ጫንልኝ። ስፓርታከስ ስፓርታከስ ይሞታል እንዴ? እንዲህ ብላው አንተ። እሺ ስፓርታከስ ይሞታል። ስፓርታከስ ሊሞትም ላይሞትም ይችላል። ለምን ብትል ካበዛ ይሞታል። ያው አንድ ጓደኛ እንደሱ ካላበዛ ማን ይሞታል? ዳኒ ኧረ ዳኒ እንዲህ ብዬ ሳየው የሆነ ሰዓት ኧረ ዳኒ አልኩኝ። ከዛ በኋላ ኧረ ዳኒ ምስኪን አልነበረ? ኧረ ዳኒ እንዴ ምስኪን ነው እኮ ዳኒ ምስኪን ነው። ወሬን ተወለ ጫንልኝ በእናትህ። እየጫንኩልሽ ነው አባቴ። ትንሽ ብቻ ፒሲው ላግ ያደርጋል። አውቀኸዋል ላገን ያልኩን ስፓርታከስ አይደል ያልከኝ? አዎ ስፓርታከስ ግን አልቋል። እንሳሮ ይመቻል። እንሳሮ ዘሴም ነው ግን ምንድነው እዛ ላይ ያለ ስፓርታከስ አለ። ስፓርታከስ ግን እረኛ ነው። እዛ ላይ እረኛ ነው። ዳኒ አለ እንዴ? አንተ እንሳሮ ላይ አለ እንዴ? የለም ማለት
የለም ዳንኤል እሺ ነይ ቁጭ ክሪክስ ኧረ ክሪክስ አለ እዛ አንተ ዞር ብላ ዝም ብላ እኮ ነው ዝም ብላለ ዞር እስቲ እዛ ላይ እንሳሮ ላይ አላየሁም እንዴ እንሳሮን አዎ አላየሁትም በቃ ጨነላለሁ ቁጭ በልሽ ሰላም ሳይንቲስት ቄኔ ነው ይባላሉ። ዛሬ የሰው ልጅ አንድ ብርጭቆ የመስታወት ማጠቢያ ቢጠጣ ምን የሰውነት ጥቅሞች ያገኛል ቢሎን አብረን ያለን። አረ ልጅየውን ከሰው ወደ ውሻ ቀይራለሁ ብሎ ገደለው። እኔ ማቆ ነገር እየጠራ ይገላል። እኔ ማቆ ነገር የለም። ፕሮፖል ገብታችሁ አቋም ማን ነው ገንዝ ብሎ ነው የጠራኝ ሬሳ ማን ገበሬ ማቆ ነገር የለም። አንተ እሺ የኛውስ ነው? አረ እኔ እንደ ሱፐርማን እንድትበራርግላለሁ ብሎ አንድ ጂም ቆርጦ እስኪያበቅልኝ እየጠበቁ ነው። እሱ ነው እንደዛ ያርግ። ይሄው እኔ ማቆ ጸበል ተጠርቼ ነው ብራ ወይኔ ጂም ቆርጦ ይጥሉኝ አጎቴ ከውጭ አመጣልኝ ልብስ ሲያምር ገና ምን አይነት ነው ከዚህ በላይ ነው ያመጣልህ ወደድከው ደግሞ እንደዚህ ነው ያምራል በጣም ነው ያምራል ወደድከው ገና ጸባይን ታሳምር እንጂ ይሄ አይደለም ገና ብዙ ነገር ኧረ እኔ ችግር የለውም አጎቴ እንደው ባለፈው እኮ አልጋ ላይ እንደውም አልሸናህበትም አሞህ እንደው እሱን እንኳን አልተናገርኩም አንተ ወንዴ ጸባይን አሳምር ምን እንደ ጸባይን አሳምር እኮ ያልኩህ እኮ ይሄን ነገር አሁን እንደሚወራ ነገር ነው ያው ኧረ እኔ ለአንተ ብቻ ስለሆነ ማንም ስለሌለ እኮ ነው እዚህ ጋር ለምን አንተ ቴክኖሎጂ ዘመን አይደል እንዴ አሁን ሪከርድ እየተደረገ አንተ ደግሞ ከቴክኖሎጂ ከራቀቀባት ሀገር ስለመጣ ከኔ በለጠ ብዙ ታውቃለህ እሱ ነው ማለት ስላላወኩ ነው አጎቴ ይቅርታ እሺ ይቅር በል ችግር የለም እና ወደድከው አይደል ባለፈ እንትን እኮ እንደውም አሙና ወደን አልቀዝነህበታል ነበር እሱን እንኳን አልተናገርኩም አረ ወይኔ አረ ልጃን አልቆ ነው አናገርም በቃ ይቅርታ ናይ ኳንተን ይጠቀምኩ መስሎኝ ነው ምንድን ተቆይ እንደያወራ አረ ተወለህ አንተ በቃ ወደ ሀገር አልገባም እንዴ ተባጎሻት ሰላም ነው አባ ሰላም ነው እያወዳደራችሁ ገንዘብ ትሸልማላችሁ ተብዬ ነው የመጣሁት አዎ እያወዳደርን እስከ 50,000 ብር ድረስ እንሸልማለን ይኸውልህ ምንም ነገር ይሁን ለመቃበል ዝግጁ ነኝ ማንኛውንም ውድድር ትወዳደራለህ ማንኛውንም ውድድር እወዳደራለሁ እሺ የመጀመሪያው ውድድራችን የሚሆነው በፈስ ነው ሻማ የምታጠፋው በፈስ ይቅርብኝ ሆዲ ደርቋል ሌላ ነገር እሺ ሁለተኛው በኩርኩማ እየታስለቅሳለህ አይረግጠኝም እሱ ያስለቅሰኛል አይረግጠው እሱ ካስለቀሰማ እሱ ነው የሚሸለመው አንተ ካስለቀስኩ አንተ ትሸለማለህ አስለቅሷለሁ ነው ይገባል ታስለቅሷለህ ግባ እኔ በእናትህ ሳይሞት አይቀርም አየው ረግጦታል ሳይሞት አይቀርም በእናትህ ሞተቴ በቃ እንቅበረው በእናትህ አየው ረግጦታል ልቡን ነው የረገጠው በእናትህ ፈጣን ወይማ ሞታል በቃ ፈጣን ደግሞ ልጅ ነው የሚመስለው አንተ ሲሞት ስንተኛ ማለት ነው 150ኛ ሰው አላውቅም በእናትህ እሺ ኧረ ሸፍነው ኧረ ፊቱ ሸፍንልኝ ሰላም ናችሁ ልጆች ሰላም ነው አንድ ነገር ላስቸግራችሁ አንድ ነገር በሳሞት ነው አላመመኝም የኔ ልጅ አላመመኝም አንድ ነገር ላስቸግራችሁ እንዴ ይፈጠረው ልክ ከባስ ስወርድ ስልኬን በሉኝ እንዲህ ስል ስልክ የለም እሺ ምን ፈልገው ከዛ ውጭ እናንተ ጋር መጣውና ይሄን የሚያክል ስልክ ይዘህ መችስ ካርድ ይኖረዋል እውነት ነው አለ ስለዚህ ብታስደውልኝ ደስ ይለኛል አባትያ እስቲ ቆይ ትንሽ ምች ምናምን ምች እኮ አውቄያለሁ እኔ እኮ በሸቤን ከሳችሁ እኮ አውቄያለሁ ና እስኪ ና አንተ ድሮ ቆይ የተሰጣ ቆሎ ነበርኩ የሚዘግነው አሁን እንደ ስልክ አደክ ስልክ መስረቅ ዘሪን ሽሮኮ እንዳለኩ ቡታንታ ምናምን ነገር እኔ ሳመጣለሁ ማለት የጎረቤት እንዳለ የሴቶችን ቡታንታ ሰርቁ ቁጭ ወይኔና የማን ነጠላ ነው እርግጠኛ ነኝ ይሄ ሳባ ነጠላ ነው አይደለ ሳባ አይደለ አውራ ሳባ ነው ባለፈው ኬታባ አንተ ኳም ባለ ና ምን ልታዘዝ የሳር ጁስ አለሽ እንዴ አባ የሳር ጁስ ኧረ እንደዚህ ነገር የለም አሳ ተደብድቦስ ምን ነው እንደዚህ ይኸውልሽ ጀላስ የነሱን ታያችሁ ከጅምን የመጣ ነውና ማለት ነው ይለጅሚውን ባይሆን አለ የአንበሳ ስጋ የፈረስ ቅልጥም ይሻላል የፈረስ ቅልጥም ወደኔ ያማል አንተ ትንሽ 1-2 ደቂቃ ቆይተህ ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት እሷ ምን ማሳጅ ቤት ነው እንዴ ሴት አስተናጋጅ ምን የለመድነው ሴት ነው ያው ምግቡን ኮነ ነው ያለው ምግቡን ኮነ ቆይ ልጁ ይምጣሽ ሰርፕራይዝ ልናደርገው ነው ማን ነው ልጁ ልደቱ ነው ከዚህ በላይ ምንድን ደርዘሞላችሁ ልደቱ ነው ለዛ ነው ሰርፕራይዝ ልናደርገው ነው ልጅ ከዚህ በላይ ሰው በቃ እሺ የተለመደው በቃ ለሊትሯ ልታመሹበት ያው ያን አንተ ምን አርግ ነው የምትለን አንተ ጓደኛ አርከኛ ህፃን ያዝ ችግር ማናት
ላምጣ ተቀርሻችሁ ኖ ኖ ኖ ኖ እኔ አተራ ነው የውሻ ልጅ